ሰላም እንዴት ናቸው? ደህና ናቸው? ደህና ነኝ። ሰዓቱ አላችሁ። ጨረቃዋ ምን እንደምታክል እዩት። መብራት አታክልም። በእውነት ስታምር በጣም ነው የምታምር ጨረቃ። እንግዲህ በዚህ ሰዓት የወጣች 9 ሰዓት ተኩል ላይ የወጣችው ጨረቃ ነች። ማታ ማለት ነው። በኢትዮጵያ ሰዓት 3 ሰዓት ተኩል። እና እንዴት ናችሁ? ደህና ናችሁ ወይ? ይኸውላችሁ አንዳንዴ ያላሰብነው ይደርሳል፣ ያሰቡት ይደርሳል። የተመኙት ነበር ያሰቡት ይደርሳል። ምን ያሉት ይወርሳል ነው የሚባለው። እንደዛ ነገር ነው። ጓደኛዬ ሐኪም ቤት በስራ ከምትሰራበት ቤት እንትን አሰሪዋ መዳሟ ታማባት ሆስፒታል ነው ያለች እና ሁል ጊዜ ድምፅ አለ እና አልወደውም ድምፁን። ይሄ የሆስፒታል የልብ ምናምን መለኪያ አለ አይደለ? እሱን አልወደውም እና ሁል ጊዜ ነው የሚጨንቀኝ ስታወራ ማለት ነው። በጣም ነው የሚጨንቀኝ የነበረ እና አሁን በእኔም ደረሰ። እኔም መጣሁኝ። ያሰቡት ይደርሳል፣ ምን ያሉት ይወርሳል ነው እንግዲህ። ያስተካከሉልኝ ተረቱ። በእኔም ደርሶ ይኸው መጥቻለሁ። 5ኛ ፎቅ ላይ ቁጭ ብዬ እንግዲህ እንደዚህ እየቀረስኩላችሁ ያለውኝ እላችኋለሁ። እናንተዬ ረገ እኔ ሳልፈልገው ሆስፒታል በጣም ነው የምጣለኝ። አልወድም ሆስፒታል። አሞኝ ራሱ ሆስፒታል ማደር በጣም ነው የሚጨንቀኝ። እና በተረፈ ሁሉ ሰላም ነው ወይ? ደህና ናችሁ? እንዴት ናችሁ? ሁሉ አማን ነው? እስቲ ይሄ ሰፈር የት ነው? ያወቃችሁ ንገሩኝ። ያወቃችሁ ልጆች የት አካባቢ ነው? በምን እናውቃለን? መብራት በርቶ ምን ያለ እንደዛ ነው የምትሉ? በምን ይታወቃል? በማታ ምንም ነገር አይታወቅም። በቀን ሲሆን ነው ሁሉም ነገር የሚታወቀው። እና በተረፈ ግን በእውነት እንትን ነርስ ረዳት ሆናችሁ የምትሰሩ ልጆች፣ የነርስ ረዳት ሆናችሁ የምትሰሩ ልጆች ወይ እንዴት አይነት ጎበዝ ናቸው! እንዴት አይነት ጠንካራ ናቸው! በእውነት ሳላደንቃችሁ አላልፍም። እውነቴን ነው የምላችሁ።